ሴቶችን የሚያስደስታቸው 3 የወሲብ አይነቶች። አንደኛውና የመጀመሪያው ፖዚሽን ሴቷ በጎን ተኝታ ነው። ይህ የወሲብ አይነት ፊት ለፊት እየተያያችሁ የምትፈጽሙት የወሲብ አይነት ነው። በተለይ ፊት ለፊት በምትተያዩ ሰዓት የአይን ለአይን መተያየት፣ መሳሳብ፣ ማውራት፣ መተሻሸት፣ መተቃቀፍ፣ ሰውነት ለሰውነት በደንብ የመነካካት ለምሳሌ አንተ ጡቷን የመንካት እድል ታገኛለህ። እሷም እንዲሁ በተመሳሳይ ፊት ለፊት ናችሁ። ጀስት ፊት ለፊት ስትሆኑ ምናልባት ልታወሩም ትችላላችሁ። በደንብ እንትን ትላላችሁ፣ ትገላለጻላችሁ። ስሜታችሁን፣ ሀሳባችሁን በደንብ እየተገላለጻችሁ የምታደጉት የወሲብ አይነት ነው። ሴቷ አንድ እግሯን ማንሳት ይኖርባታል። አንድ እግሯን ታነሳልሃለች። በጎን ፊት ለፊት በቃ የፊት ለፊት አይን ላይን ግንኙነት ይኖራቸዋል። ብዙ ጥቅም አለው። አንዱ ጥቅም ወሲብ ላይ ደካማ የሆኑ ወንዶች የሚጠቀሙት ነው። ወሲብ ላይ ደካማ የሆኑ ማለት ለእነዚህ ወንዶች ብዙ ጉልበት አያስወጣም። ወሲብ ላይ ደካማ ለሆኑ ወንዶች ብዙ ያን ያክል ጉልበት ስለማያስወጣቸው እሷን በቀላል ዘዴ ማስደሰት፣ እሷን በቀላል ዘዴ ማርካት ይችላሉ፣ ደስተኛ ማድረግ ይችላሉ። ስለዚህ በጣም ተመራጭ ዘዴ ነው፣ ጉልበት ስለማያስወጣ። ሌላው ጥቅሙ ደግሞ የወንዶች ብልት ትንሽ ከሆነ በዚህኛው ዘዴ ብልቱ ወደ ሴቷ ብልት ጠልቆ እንዲገባ ያደርገዋል። አያችሁ፣ ቅድም ብያችሁ ነበር መጀመሪያ ሀሳቤ ላይ ትንሽ ነው ብልቴ ትንሽ ስለሆነ ሴት ማርካት አልቻልኩም፣ ትንሹ ብልቱ ትንሽ ስለሆነ ሊያረከኝ አልቻለም የሚሉ ሴቶች መልሱ ይሄ ነው። ቀላል ነው። በዚህ የፖዚሽን አይነት ጠልቆ የወንዱ ብልት ወደ ሴቷ ብልት ጠልቆ እንዲገባ ያደርገዋል እና ትረካለች። ሶስተኛው ጥቅም ደግሞ የሴቷን ብልት ጠባብ እንዲሆን ያደርገዋል። ይህ አይን ለአይን የመታየት እድልን ይፈጥራል። አያችሁ፣ የሴቷን ብልት ጠባብ እንዲሆን ይረዳል። ከዛ ከሴቷ ብልት ጠባብ መሆንነት ሲቀጥል ደግሞ የእሱን ብልት ትንሽ ቢሆን እሷን በደንብ ለማድርካት በደንብ ወደ ውስጥ ወደ እሷ ብልት ጠልቆ ለመግባት ይረዳዋል። ስለዚህ በደንብ እንድትረካ በደንብ ደስተኛ እንድትሆን ያደርጋታል። ሁለተኛው ደግሞ ሴቷ በጀርባዋ ተኝታ 2 እግሮቿን የወንዱ ትከሻ ላይ አድርጋ። ይሄ የተለመደው ይሄ ወሲብ አይነት የተለመደ ነው። ግን እንዴት ነው የተለመደ ብትሉ ሴቷ በጀርባዋ ትተኛለች፣ ጀስት ወንዱ ከላይ ሆኖ። ግን ደግሞ ይሄኛው ሴቷ በጀርባዋ ተኝታ 2 እግሮቿን እሱ ትከሻ ላይ አድርጋ በምትፈጽም ሰዓት እሷን በጣም የመርካት የእሱን ብልት ወደ ሴቷ ብልት ጠልቆ እንዲገባ ያደርገዋል። የሴቷንም ብልት ጠበብ ያደርግለታል። ይህ ፖዚሽን ሴቷ በቶሎ በፍጥነት እንድትረካ ያደርጋታል። እሱም ብልቷ አጭር ከሆነ ኦር ደግሞ ትንሽ ከሆነ ወይም ደግሞ በተለያየ ኬዝ የወንድ ልጅ ብልት በተለያየ ኬዝ በምናምን በጣም በብዙ ነገር ኬዝ የተለያየ ኬዝ ትንሽ ሊሆን ይችላል። የሴትን ብልት ደግሞ በተለያየ ምክንያት በመውለድ ብቻ ብዙ አይነት ተፈጥሯዊ ነገር ይኖረዋል። በመውለድ በተለያየ ምክንያቶች ሰፊ ከሆነ ይሄኛው ግን ጠባብ እንዲሆን ያደርገዋል። ስለዚህ እሷም በደንብ ትረካለች፣ እሱም የመርካት እድሉ በጣም ሰፊ ነው። እሷ የምትደሰትበት ይሄ የፖዚሽን አይነት ሴቷን ደስተኛ የሚያደርግበት። ልብ ብላችሁ ዜጋ መስማት ያለባችሁ መጀመሪያ ላይም ሴቷ በጎኗ ተኝታ፣ ከዛ ሲቀጥል ሁለተኛው ሴቷ በጀርባዋ ተኝታ። ይሄ ሁለቱም የወሲብ አይነት ለሀበሻ ሴቶች የሚሰራ ነው። በደንብ ይሰራል ለሀበሻ ሴቶች። አይ ዶንት ኖ ለፈረንጅ ወይም ደግሞ ለውጭ ሀገር ሴቶች ሊሰራ ይችላል፣ ላይሰራም ይችላል። እንግዲህ እነሱ የራሳቸው የሆነ እንትን አላቸው። ከኛ ከሀበሾች በጣም ለየት ያለ የወሲብ አጠቃቀም ምናምን ነገር አላቸው። ግን ለኛ ለሀበሻ ሴቶች ደግሞ ሞር ይሄ በጣም የተለየውና በጣም አሪፉ ለወንድ ልጅም ደካማ ወንድ ለሆነ ወይም ደግሞ ብልቱ ትንሽ ለሆነ ወንድ በወሲብ ብዙም ጉልበት ለሌለው ወንድ የሚያስደስታት እሷን እንዳትለየው፣ ፍቅረኛው እንዳትሄድበት፣ ሚስቱ እንዳትሄድበት የሚያደርግ የወሲብ አይነት ነው። ሶስተኛውና የመጨረሻው የፍንድድ የምንለው ወይም ሴቷ አጎንብሳ የሚደረግ የወሲብ አይነት ነው። ይህ የወሲብ አይነት አጭር ብልት ያላቸው ወንዶች ሴቷን ቶሎ ለማርካት ጥሩ ምርጫ ነው። እጅግ በጣም ጥሩ ምርጫ። ቶሎ ወደ ማህፀኗ ወይም ደግሞ ወደ ብልቷ የመግባት እድል ይኖረዋል። የእሷ ብልት ወደ ውጭ ይመጣል። እንዴት ነው? ስታጎነብስ ኦር በጉልበቷ ተንበርክካ ደረቷን አልጋ ላይ ምናምን ነገር አሳርፋ ተኝታ ሲሆን የእሷ ብልት ወደ ውጭ መውጣት፣ የእሱ ብልት ደግሞ በደንብ ወደ ውስጥ የመግባት ወደ እሷ ብልት ስለሚኖረው በጣም ቶሎ ለማርካት እሷንም። ከዛ ደግሞ አጭር ብልት ላላቸው ወንዶች ከፍቅረኛቸው ጋር ያለ መለያየታቸው ምክንያት ይሄ ይሆናል ፖዚሽን መምረጣቸው። የሴት ልጅ ማህፀን ወደ ውጭ ይወጣል እንዳልኳችሁ። ሴቷን በትንሽና በአጭር ብልት ከፍተኛ እርካታ ውስጥ ትገባለች። ግን እዚህ ጋር ማድረግ ያለባችሁ ነገር ምንድን ነው? የወንድ ብልት አጭር ከሆነ ሴቷ እግሯን
ብታጠበው ወይም ደግሞ እግርና እግሯን ብትገጥመው ይመከራል። ግን ደግሞ የወንዱ ብልት በጣም ትልቅ ከሆነና ሊጎዳት አይነት የሚችል ከሆነ ምክንያቱም በጣም ከፍተኛ ከሆነ የወንድ ልጅ ብልት ማህፀኗን የሴት ልጅ ማህፀን ሊጎዳ የሚችልበት እድል ሰፊ ነው። ስለዚህ እንደዛ የሚሆን ከሆነ ሴቷ እግሯን ከፈታ አድጋ ብታደርገው የተሻለ ምርጫ አለው፣ የተሻለ አማራጫው። ግን እነዚህ ወሲብ አይነቶች ደግሞ አጭር ብልት ስላለው ወንድ ለምናምን ስላልኳችሁ ብቻ እነዚህ ደካማ ለሆኑ ወንዶች ብቻ አይደለም፣ ይሄ ለየትኛውም ወንድ ይመረጣል። ግን ለየትኛውም ወንድ ሲሆን ደግሞ እንዳልኳቸው ይሄ ሶስተኛው ላይ አጎንብሳ የሚደረገው ላይ የወንድ ልጅ ብልት ትልቅ ከሆነ የሴቷን ማህፀን ሊጎዳት በተለያየ መንገድ ሊጎዳት ስለሚችል እግሯን ከፈት ብታደርግ የተሻለና የተሻለ አማራጭ የሆነ ዘዴ ነው። እኔ ከዚህ በፊት አንድ ገጠመኝ ልንገራችሁ። አንዲት ልጅ ሐኪም ቤት ድረስ እስከመተኛት የደረሰችበት አጋጣሚ አለ። አይ ዶንት ኖ በዚህኛው ፖዚሽን አርጋ ይሁን ወይ የሆነ ነገር አርጋ ይሁን ብቻ የወንዱ ልጅ ብልትና የእሷ ብልት ካለመመጣጠኑ የተነሳ ግን እነዚህ ሰዎች ተለያዩ። መጨረሻ ይሄ የሆነበትም ኬዝ አላወቁም። ፖዚሽን መምረጥ አቅቷቸው በየትኛው እናድርግ የሚለውን ነገር ግንኙነት ያለ መምረጥ ያለ ማወቅ ነው እንጂ አብረው መኖር ይችሉ ነበር። እና ታማ እንደዚህ ማህፀኗ ምናምን አይነት ነገር ወጥቶ በጣም ጎርቷት ይሄ የሆነበት የሆነ እሱ ትልቅ ስለሆነ ነው ብልቱ ምናምን በሚል ተለያይተዋል። ግን ይህን ነገር መተውና ማጥበብ ማስፋት ይችሉ ነበረ። ቢስማሙ፣ ቢነጋገሩ፣ እውቀት ቢኖራቸው፣ ባይተፋፈሩ ቢነጋገሩ ፖዚሽኖችን ማስተካከል መቀየር ይችሉና አብረው መዝለቅ ይችሉ ነበረ። ስለዚህ እናንተም ፖዚሽን ባለማወቅ የእሱ ብልት ትልቅ ስለሆነ ኦር ትንሽ ስለሆነ መለየት አትችሉም። አብራችሁ መኖርና ማስተካከል ፖዚሽን ምርጫ ማድረግ ይኖርባችኋል።